እሱም ምንድነው ካላችሁኝ አርቲስት ገነት ንጋቱና ፕሮፌሰር ሙሉጌታ ጀዋሬ ከ14 ዓመት የፍቺ ጊዜ በኋላ ከ6 ወር በፊት እርቅ አድርገው ነበር እና አሁን ደግሞ የአዲስ ልጅ አባትና እናት ሆን እያሉን ነው እና እግዚአብሔር ይመስገን ስለ ሁሉም ነገር። እግዚአብሔር ክብሩን ይውሰድ። እናም እንግዲህ መጽሐፍ ቅዱስ የማይታበይ ነው ቃሉና የእግዚአብሔር ቃል ድንቅ ነው። እንግዲህ እንደ ሳይንሱ ሴት ልጅ ከ45 ዓመት በኋላ መውለድ አችልም ብሎ ሳይንስ ደንግጎልን ነበር ማለት ነው። ነገር ግን መጽሐፍ ቅዱስ ደግሞ ሳራ በ90 ዓመቷ አባታችን ደግሞ አብርሃም ደግሞ በ120 ዓመቱ ልጆች እንደወለዱ መጽሐፍ ቅዱስ ታሪክ አስቀምጦልናል ማለት ነው። ለዚህም ምስክር ይሆን ዘንድ ይኸው እንግዲህ 50 ዓመቷን ይመስለኛል 1 ወር ሊሆነው ነው ርቀቱ ወይም ከዛ ያነሰ ነው። እንደው 1 ወር እንበለው 50 ዓመት ሞላይ ብላ አክብራለች ማለት ነው 50ኛ ዓመቷን እና እግዚአብሔር ይመስገን እንግዲህ ሳይንስን ውድቅ የሚያደርግ መረጃ ነው ማለት ነው እና በርግጥ ሌሎች ሀገሮችም ላይ የዛ አይነት ነገር ተፈጥሯል። ከአሁን በፊትም በትግራይ የወለደችው እናታችን እንደዚሁ ትልቅ ሰው ነች ማለት ነው እና ስለ ሁሉም ነገር ግን እግዚአብሔር ይመስገን። እግዚአብሔር ሁሌም ያስገርመናል፣ ሁሌም እጃችን በፋችን ያስጭናልና ስራ ግሩም ነው፣ ስራ ድንቅ ነው ብለን እግዚአብሔርን እናመሰግነዋለን ማለት ነው። እናም እንግዲህ እንኳን እግዚአብሔር አምላክ የትዳር ጊዜያችሁን መልሶ በፍቅር አኑሮ እንዲሁም ደግሞ አሁን አዲስ ቤተሰብ ወደ ቤተሰባችሁ እንዲቀላቀል እግዚአብሔር ፈቅዶና ወዶ እንኳን በልጅ ባረካችሁ በድጋሜ ለማለት እወዳለሁ። እና ደግሞ በጣም የገረሙኝ ኮመንታተሮች ናቸው ማለት ነው። እንግዲህ ጉርሻ ፔጅ ላይ ነው የተለቀቀው፣ ፌስቡክ ላይ ማለት ነው። ከአርቲስት ገነት ንጋቱ ፔጅ የተወሰደ ነው የሚለው እሷ አስፍራለች። እንግዲህ ይሄን ምስልና ስለ ሁሉም ነገር እግዚአብሔር ይመስገን የሚል መልእክቷን አስቀምጣለች እናት ማለት ነው። ይህንን ምርኩዝ ይዞ ድርሻ ላይ አቅርቦልናል ማለት ነው። እናም ኮመንታተሮች ይኮምታሉ፣ ሰው ይኮምታል። ደህና በስማ ልጁ የአባትዮ አይደለም ክርክር ይዘዋል። እንግዲህ ተመልከቱ። የሙሉጌታ ጀዋሬ አይደለም 6 ወራችሁ ገና ከተጋባችሁ፣ ስለዚህ በ6 ወር ልጅ አይወለድም። ስለዚህ አባቱ ይጠየቅ፣ አባቱ ትጠየቅ፣ ታውጣ ይላሉ ማለት ነው። ግማሾቹ ደግሞ ተጋቡ፣ ታረቁ፣ ውለዱ እያላችሁ ስትመክሯቸው ከርማችሁ አሁን ሲወልዱ ነው ወይ ሌላ ጣጣ የምታመጡት ይላሉ ግማሾቹ ማለት ነው። ያው ሆነ ግን እኔ በቃ ኮመንታተሮች ዘና አድርገውኛል እና በዚያው አጋጣሚ እንኳን እግዚአብሔር ረዳሽ፣ እንኳን መብርሃን ቀረበችሽ፣ እንኳን በሰላም ተገላገልሽ። እንግዲህ ለመክሊት ሙሉጌታ እህት ወልደሽላታል ብዬ ተስፋ አደርጋለሁ። ወንድሞችም ቢሆኑ ደግሞ ፍቅር የሆኑ ወንድሞች ናቸው። ወንድሞቿ ደስ ይላሉና ያም ሆነ ግን ምንም ይሁን ልጅ የእግዚአብሔር ስጦታ ነው። ሴትም ይሁን ወንድም የእግዚአብሔር ስጦታ ነው። የተባረከ ልጅ ብቻ ይሁንልኝ ብሎ መጸለይ ነው እና እንኳን እግዚአብሔር ረዳሽ ለማለት ነው ውዶችዬ። እኔ በጣም ደስ ብሎኛል ስለሷ። አንደኛ እንግዲህ እንደ ሰውኛ በእርጅና ዘመኗ የምንለው አይነት ነው። እንደ ሰውኛ እንደ መጽሐፍ ቅዱስ ሳይሆን ማለት ነው። ሁለተኛ ደግሞ እንግዲህ ከ14 ዓመት ፍቺ በኋላ አሁን ታርቀው አሁን ላይ እንደገና በልጅ መባረክ ማለት ቀላል ደስታ አይደለም የተጨመረላቸውና እግዚአብሔር ይመስገን ስለነሱ እግዚአብሔርን እናመሰግነዋለን። እንግዲህ አሁን ደጋግሞ በልጅም በፍቅርም ያኖራችሁ በልጅም ይባርካችሁ፣ ደጋግሞ የወለዳችሁትንም ያሳድግላችሁ እንላለን። ይህን ለማለት ነው ውዶችዬ። እናንተም ደግሞ እንግዲህ አብራችሁ ስለቆያችሁ እስካሁን ስለተከታተላችሁ
አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ከእናንተም ከኔም ጋር ይሁን። መልካም ጊዜ ተመኘውላችሁ።